ተመልካቾቻችን ሰሞኑን የአብይ አህመድ አገዛዝ በሸዋ መጠነ ሰፊ ጥቃት ከፍቷል። በሜካናይዝድ የታገዘ በሄሊኮፕተር በድሮን ጭምር ከፍተኛ ጥቃት በፋኖ አመራሮች ላይ ለመፈጸም ያቀደው ስድስተኛ ቀኑን መያዙን ነው ያገኘነው መረጃ የሚያመለክተው። እስካሁን በፋኖች በኩል የደረሰ ጉዳት እንደሌለ ተመልክቷል። ነገር ግን በርካታ ሰላማዊ ዜጎች እንደተገደሉ ነው የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ የጠቀሰው። በቀጠናው ያለውን አጠቃላይ ሁኔታ ለመቆጣጠር ከፍተኛ የሆነ ጥቃት የፈጸመው የአብይ አህመድ አገዛዝ በአንጻሩ ኪሳራ እየገጠመው እንዳለም ነው ባገኘነው መረጃ ላይ ተመለከተው። ይህንን መነሻ በማድረግ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ ሻለቃ አበበ ሙላትን መስመር ላይ አግኝቼዋለሁ። በጣም አመሰግናለሁ ሻለቃ አበበ ሙላት። እንግዲህ ከጥር 26 ጀምሮ አገዛዙ መጠነ ሰፊ ጥቃት በእናንተ ቀጠና ከፍቷል። እስቲ ምንድነው ያለው ባጭሩ? አመሰግናለሁ ጋዜጠኛ መሳይ። በቅድሚያ በታላቁ የአማራ ህዝብ እየተጨፈጨፈ ባለው ታላቁ የአማራ ህዝብና በአማራ ፋኖ ብሔራዊ ንቅናቄ ስም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር አልፋለሁኝ ማለት ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የተቋም ምስረታ ከተደረገ በኋላ አንድነታችን ከተበሰረ በኋላ የአንድነታችን መበሰር ትልቅ ራስ ምታት የሆነበት የብልጽግናው ስርዓት በህዝባችን ላይ ከፍተኛ የሆነ ወከባ፣ ከፍተኛ የሆነ ኢሰብአዊ ድርጊቶችን፣ ከፍተኛ የሆነ ጭፍጨፋ እያደረገ ያለበት ሁኔታ ነው ያለ በተለያዩ ቦታዎች ላይ። በተለይም ደግሞ በሸዋ ጠቅላይ ግዛት በርካታ ቦታዎች ላይ በከባድ መሳሪያ በማህበረሰባችን ላይ ጥቃት እየፈጸመ ሀብት ንብረት እያወደመ ያለበት ሁኔታ ነው ያለ። ከፋኖ በሚወሰድበት እርምጃ ከባድ ኪሳራን እየተከናነበ ያለው አገዛዙ በሸዋ ላይ የኔትወርክና የመብራት አገልግሎቶችን በማቋረጥ በተደጋጋሚ ማለት ነው በርካታ ቦታዎች ላይ የመብራትና የኔትወርክ አገልግሎቶችን በማቋረጥ እንግዲህ ከኬሚሴ ምድረገኝ ከልዩ ዞኑ ማለት ነው የኦነግ ሸኔ ታጣቂዎችን በማስገባት ሌሎች ሲቪሊያኖችንም ጭምር በማስገባት ከመከላከያ ሰራዊቱ ጋር አቀናጅቶ በንጹሃን ላይ በቀል ጭፍጨፋ ፈጽሟል። ይሄ በተደጋጋሚ የተደረገ ክስተት ነው። ይሄንን የዓለም አቀፍ ማህበረሰቡ ደንብ ሊገነዘበው ይገባልና ኔትወርክና መብራት ውሃን እያቋረጡ እያጠፉ ህዝብን በዚህ ልክ ንጹሃን አዛውንቶችን፣ ህፃናትና ሽማግሌዎች ከዚህ ትግል ጋር ቁርኝት የሌላቸውን አካላቶች በዚህ ልክ መሰረተ ልማቶችን መሰረታዊ የሆኑ እንደ ውሃና መብራት ኔትወርክን በማጥፋት ከፍተኛ የሆነ እንግልት እየፈጸመ ያለበት ሁኔታ ነው ያለ። አገዛዙ ንጹሃንን ከመረሸን በተጨማሪ ወጣቶችና ህፃናቶችን ቅድም እንደጠቀስኩት እያፈሰ ወዴት እንደሚወስዳቸው አይታወቅም። ኔትወርክ ከመጥፋቱም በዘለለ በርካታ ጥቃቶች እየተደረጉ ያለበት ሁኔታ እንደሆነ በዚህ ረገድ የዓለም አቀፍ ማህበረሰቡ እንዳውቀው ነው። በጥር 30 2018 ዓ.ም በሸዋ ጠቅላይ ግዛት ከሸዋሮቢት ከተማና ከሞላሌ ወይም ከዚህ ከመንዝ ቀጠና ሞላሌ ስፍር ቁጥር የሌለው የአገዛዙ ጦር ሸዋ ጠቅላይ ግዛት እዝን ለማፈን በሶስት አቅጣጫ እንቅስቃሴ አድርጎ ነበረ። ከሞላሌ በባሽ ከታች ከሸዋሮቢት ዙሪያ ደግሞ ወደ ቆቦ፣ ወደ ተሬ፣ ወደ ወክፈሌ ወደ ተባሉ ቦታዎች አዳሩን ከበባ ለማድረግ ቢሞክርም የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር በተለይ ይሄ ኮር ከባድ የሆነ ትንቅንቅ እያደረገ ያለበት ሁኔታ ነው ያለ። አምደ ጽዮን ኮር እንዳለ ሆኖ መሐመድ ቢሆነ ኮር ግን አሁን እየተደረገ ያለውን ዘመቻ በከባድ ሁኔታ በመመከት መልሶ ማጥቃት በማድረግ በመከላከል ማህበረሰቡንም በመጠበቅ መራሮቹንም በመጠበቅ ረገድ የአንበሳውን ድርሻ ወስዶ ከጠላት ጋር ትንቅንቅ እያደረገ ያለበት ሁኔታ ነው ያለ። ሻለቃ አበበ እንግዲህ ቀደም ሲል በአገዛዙ የሚፈጸሙትን ግፎች በሰላማዊ ዜጎች ላይ እየተደረጉ ያሉትን ጥቃቶች በዝርዝር ገልጻል። እንግዲህ ወደፊት በምስልም በተደገፈ መልኩ ዓለም አቀፉ ማህበረሰብ ጉዳዩን ትኩረት እንዲሰጥ የሚያስችሉ መረጃዎችን አጠናቅራችሁ እንደምትልኩልን ተስፋ እናደርጋለን። እንደው አገዛዙ ያለ የሌላ ኃይሉን ነው ይዞ የገባው። ዋና ተልእኮ ፋኖ አመራሮች ላይ ከተቻለ መያዝ ካልተቻለ ደግሞ መግደል፣ እንደነዚህ አይነት ተልእኮዎችን ወስዶ ነው ለ11ኛ ጊዜ ዘመቻ ከፍቶ የገባው። በተለይ ሸዋ ላይ እናንተ አካባቢ ያለው አጠቃላይ እንቅስቃሴ አገዛዙ ቦታ መቆጣጠር ወይም ደግሞ እናንተን ማጥፋት ብቻ ሳይሆን ሰላማዊ ዜጎችም ከእንግዲህ በዛ አካባቢ ተቃውሞ እንዳይከሰት መንግስት ላይ የሚያኮርፍ እንኳን እንዳይኖር መቀጣጫ በሚል ነው ከፍተኛ ጥቃት እየፈጸመ ያለው። በአንጻሩ ኪሳራም ደርሶበታል። በቪዲዮ የተደገፉ መረጃዎችን እያየን ነው። ብዙ ወታደሮች እየተማረኩበት ነው። እንደዚሁም የቆሰሉ ወታደሮቹ በሄሊኮፕተር ተጭነው ወደ ተለያዩ የሕክምና ተቋማት ሲወሰዱም እንዲሁ የሚገልጹ መረጃዎች ወጥተዋል። እስቲ በአገዛዙ ላይ የደረሰው ኪሳራ እንዴት ታዩታላችሁ? ተልእኮ ተሳክቶለታል ወይ? እንግዲህ 6 ቀን ነው። ብዙ ጥቃቶችን የፈጸመው ብዙ ምልልሶችን አድርጓል። በሄሊኮፕተርም በድሮንም በተለያየ መንገድ ምን ያገኘው ስኬት አለ?
ያገኘው ስኬት እንኳን የለም። ምናልባት በእጅጉ ኪሳራ ከመከናነብ ኪሳራውን ተሸክሞ ከመመለስ በዘለለ ያገኘው ውጤት የለም። እንዳልከው ሸዋ ላይ በርካታ አለኝ የሚለውን ኤሊት ፎርስ አስገብቶ ከዚህ በፊት ብዙ ሙከራዎችን በማድረግ ረገድ ሞክሯል፣ ግን ደግሞ የተሳካለት ነገር የለም። አሁንም በተመሳሳይ አለኝ የሚለውን ኤሊት ፎርስ አዳር ጭምር እያጓዘ ከፍተኛ የሆነ ውጊያ ለማድረግ ሞክሯል። አንዲትም ጠብ ያለ ውሃ ያነሳ ስራ አልሰራም። ምናልባት በገባበት ሁሉ በርካታ ወታደሮቹን እያጣ ነው የተመለሰው። በተለይ የዛሬውን እንኳን ጠቀስ ባደርግልህ ንጹሃኖች ላይ ከፍተኛ የሆነ ድብደባ እያደረገ ያለበት ምክንያቱ ትናንትናና በቀደም ዕለት በከፍተኛ ሁኔታ በርካታ ሰራዊቱን አጥቷል። ይሄንን ሰራዊት ሬሳ እንኳን በአግባቡ አፈር ያላለበሰበት ሁኔታ ነበር ያለ።